ትላንትና ከነበረበት ጀግንነቱ አንድ ስቴጅ ደግሞ ወደፊት አሻሽሎ ጠላትን አይቀጡ ቅጣት እየቀጣ ስለሚቀጥል የዚህ የአባ ኮስተር ብርጌድ አባል በመሆናችሁ እናንተም ደስታና ኩራት ይገባችኋል ልላችሁ እወዳለሁ። ጠላት ትንሽም እንኳን ቢሆን ደካማም ቢሆን አይናቅምና ትናንት ወዲያ አንድ ብንሰዋ ሺህ እያፈራን ሁለት ብንሰዋ ሺህ እያፈራን እናንተን እየጨመርን ደረጃችን እያሳደግ እዚህ ደርሰናልና ከዛሬ ጀምሮ እናንተን ይዘን በተለያዩ አሰልጥነን ራሳችን መሬት ላይ ራሳችን አገር ላይ በራሳችን ልጆች ውድ በአማራ ልጆች እያሰለጠን መታጠቅና ማስታጠቁን ማሸነፉን ይቀጥላል እላለሁ። ድል ለአማራ ፋኖ። አመሰግናለሁ። የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የሀገር ሽማግሌዎች፣ የተከበራችሁ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አመራሮች እንደየማዕረግ ደረጃችሁ፣ የተከበራችሁ በዛሬው ዕለት የምረቃ መርሃ ግብራችሁን እያደረጋችሁ ያላችሁ የአባ ኮስተር ብርጌድ ልዩ ኮማንዶዎች፣ የተከበራችሁ የአባ ኮስተር ብርጌድ የሻለቃ አመራርና አባላት፣ እንዲሁም ጥሪ የተደረገላችሁ እንግዶች በሙሉ እንኳን ለዛሬው ዕለት በሰላም አደረሳችሁ። እኔና እናንተ እንዲሁም ሁላችሁም እዚህ የተሰበሰባችሁት በሙሉ እዚህ ቁመን በአማረ በደመቀ ሁኔታ የምረቃ መርሃ ግብራችሁን እንድናከብር በርካታ ወገኖቻችን ክቡር መስዋዕትነት ከፍለዋል። ለረጅም ዘመናት ትናንትም ዛሬም ላለፉት በርካታ ዓመታት ክቡር የሆነ የሰው ልጅ መስዋዕትነት ተከፍሎበታል። ይህ መስዋዕትነት ክቡር መስዋዕትነት ነው። የተከፈለው መስዋዕትነት ለአማራ ሕዝብ ክብር ሲባል ነው። የተከፈለው መስዋዕትነት ለህልውና ሲባል ነው። ስለዚህ ክቡር ሰማዕታት የአማራ ወገኖቻችን አልፎ ተርፎም ለአማራ ወገንተኝነት በማሳየታቸው ብቻ ልክ እንደ አማራውያን ዋጋ የከፈሉ ወገኖቻችንን ምስጋና ልንቸራቸው ይገባል ማለት ነው። እንግዲህ ያለነው ታሪካዊ ዘመን ላይ ነው። ያለነው ታሪካዊ አርበኝነት ዘመን ላይ ነው። ይሄ ዘመን የኛን አርበኝነት ይጠይቃል። ይሄ ዘመን የኔና የናንተን ክቡር ተጋድሎ ይጠይቃል። አስቀድሞ በወንድሞቼ በጓዶቼ ሲባል እንደነበረው የአማራ ሕዝብ እጅግ አደገኛ የሆነ የህልውና ፈተና ውስጥ ወድቋል። እንዲህ እንድንሆን ያደረገን ደግሞ አሁን በህዝባችን ትከሻ ላይ በሀገራችን ላይ ተጭኖ ያለው ክፉ ስርዓት፣ አረመኔ ስርዓት የአብይ አህመድ ስርዓት አማካኝነት ነው። የአብይ አህመድ ስርዓት ለአማራ ሕዝብ ብቻ አይደለም። የአብይ አህመድ ስርዓት አጠቃላይ ለኢትዮጵያውያን አልፎ ተርፎም የምስራቅ አፍሪካ የህልውና አደጋ ፈተና ስርዓት ነው። ስለዚህ ይሄን ስርዓት ለአንዴና ለመጨረሻ ጊዜ ከላያችን ላይ አራግፈን ለመጣል ክቡር የሆነ ዋጋ እየከፈልን ያለነው፣ ክቡር የሆነ ተጋድሎ እያደረግን ያለነው ማለት ነው። ለረጅም ወራት ብቁ የሆነ ወታደራዊና ፖለቲካዊ ስልጠና ስትወስዱ የቆያችሁ ተመራቂዎቻችን ይህንን የከበረ አደራ ተሸክማችሁ ነው ማለት ነው ዛሬ ከዚህ ከተከበረው ወገናችሁ ፊት የቆማችሁት። ስለዚህ ከባድ አደራ አለባችሁ። የአማራ ሕዝብ ዛሬ አደራን የሰጣችሁ እናንተ የአማራ ሕዝብ እጩ ሙሽራዎች ናችሁ። የትግሉ ሙሽራዎች ናችሁ። የዘመኑ ሙሽራዎች ናችሁ። የአርበኝነት ሙሽራዎች ናችሁ። የበላይ ዘለቀ የአርበኝነት የመንፈስ ልጆች ናችሁ። ስለዚህ ልክ እንደ በላይ ዘለቀ ልክ እንደ ጀግናው አርበኛ ጽናትን፣ እምነትን፣ ጀግንነትን፣ ታማኝነትን ስንቃችሁ አድርጋችሁ አደራ የጣለባችሁን ህዝባችሁን ከተደቀነበት የህልውና አደጋ ለማውጣት ያለምንም መሰልቸት በፍጹም መታመን ሌትም ቀንም ተግታችሁ ልትሰሩ ይገባችኋል ማለት ነው። እንቅልፍ የሚባል ነገር ከዚህ በኋላ
የማይታሰብ ነው የሚሆነው። ምክንያቱም እኛ ብንተኛ ጠላት አይተኛም። ሰፊ ድግስ እየደገሰልን ያለው ጠላት። ስለዚህ ይሄንን ድግስ ደግሞ የጥፋት ድግስ ማለት ነው ቀልብሰን ህዝባችንን ለአንዴና ለመጨረሻ ጊዜ እረፍት ለመስጠት እንዳልኳችሁ በትጋትና በእምነት በጽናት ልትታገሉ ይገባል ማለት ነው። ለሶስት ነገር ልትታመኑ ይገባል። አንደኛ ይሄ ጀግና ህዝብ፣ ይሄ ታታሪ ህዝብ፣ ይሄ አርበኛ ህዝብ ከኛ ብዙ ነገር ይጠብቃል። ስለዚህ ብዙ ለሚጠብቅብን ህዝብ ታማኝ መሆን ይጠበቅብናል። ሁለተኛ ለትግላችሁ ለድርጅታችሁ ታማኝ መሆን ይጠበቅባችኋል። እንዳጋጣሚ ሆኖ እናንተ በአራቱም የአማራ ቀጠናዎች የሚገኙ የፋኖ አደረጃጀቶች አንድ ማዕከላዊ አመራር ወይም ደግሞ የጋራ ታጋይ ድርጅት በመረጡበት ወቅት ላይ የተመረቃችሁ መሆናችሁ እድለኛ ያደርጋችኋል። ድርጅታችሁ የአማራ ፋኖ ብሔራዊ ኃይል። ስለዚህ ለትግላችሁ ለድርጅታችሁ ፍጹም ታማኝ መሆን ይጠበቅባችኋል። ሌላኛው ደግሞ ለራሳችሁ ለህሊናችሁ መታመን ይኖርባችኋል ማለት ነው። የሁሉም ማሰሪያ የሚሆነው ይሄ ነው። ለህሊናው የታመነ ለህዝቡ ይታመናል፣ ለትግሉ ይታመናል። ስለዚህ ለህሊናችሁ ፍጹም ታማኝ ሆናችሁ አደራ የጣለባችሁን ህዝባችሁን በታማኝነት ለማገልገል ትግሉን በቁርጠኝነት ወደፊት ለማሻገር ያለ መሰልቸት ልትታገሉ ልንታገል ይገባል ማለት ነው። እንኳን ተመረቃችሁ ማለት ፈልጋለሁ። ቀጣይ የአገልግሎት የሥራ ዘመናችሁ የተባረከ እንዲሆን ምኞቴ ነው። አመሰግናለሁ። የተከበሩ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የቀጠና ትስስር መምሪያ ኃላፊ አርበኛ የቆየ ሞላ፣ የተከበራችሁ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የፖለቲካ መኮንኖች፣ የተከበራችሁ የአማራ ፋኖ ብሔራዊ ኃይል 8ኛ በላይ ዘለቀ ክፍለ ጦር አመራሮች እንዲሁም ያጎራባች የ9ኛ ሳሙኤል አወቀ ክፍለ ጦር አመራሮች፣ የተከበራችሁ የስመ ገናናው አባ ኮስተር ብርጌድ አመራሮችና መላ አባላት እንዲሁም የዛሬ ተመራቂዎች፣ የተከበራችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ክቡራትና ክቡራን ለተከታታይ 6 ወራት ደከመኝ ሰለቸኝ ሳትሉ ለትግላችሁ ለመታመንና ደጃችን ድረስ የመጣውን ወራሪ ኃይል ለአንዴና ለመጨረሻ ጊዜ አሽቀንጥሮ ለማስወጣት በቁርጠኝነት ስልጠናችሁን አጠናቃችሁ ለዛሬ ምርቃት የበቃችሁ ተመራቂዎች እንኳን ደስ አላችሁ፣ እንኳን ደስ አለን። እንደተባለው እናንተ የአርበኛ በላይ ዘለቀ ልጆች፣ የአርበኛ ሽፈራው ገርበው፣ የእጅጉ ዘለቀ የበርካታ አርበኛ እና በርካታ መስዋዕትነትን የከፈለ ውድ ህዝብ ያለን ህዝብ ልጆች ናችሁ። በመሆኑ ይህ ሀገር የሰራ ፊደል የቀረጸ ማንነቱን በጠንካራ አለት ላይ የገነባ ለሀገረ ኢትዮጵያ ቀርቶ ለአህጉራችን አፍሪካ በርካታ ትሩፋቶችን ያበረከተ አማራ የሚባል ትልቅ ህዝብ አብይ አህመድ በሚባል ኮልኮሌና በርካታ የሥርዓቱ አራማጆች የአብይ አህመድ ጭፍሮች በዚህ ህዝብ ላይ በርካታ ግፍ እየፈጸሙበት ይገኛሉ። ሥርዓቱ ገና ከ83 ስልጣን መንበረ ስልጣኑን ከያዘ ጀምሮ እስካሁን ድረስ በህዝባችን ላይ ሁለንተናዊ ጥቃት፣ የዘር ማጽዳት፣ የዘር ማሳሳት፣ የዘር ፍጅት እና የዘር ማጥፋት ወንጀል እየፈጸመ ይገኛል። ለዚህም ማሳያ አርባ ጉጉ፣ ዋተር፣ በደኖ፣ ወለጋ፣ መተከል እና በርካታ የሀገሪቱ አካባቢዎች ማሳያ ምስክር ናቸው። ለበርካታ ጊዜ ማንነታችን ይከበር ብለን በበርካታ ከተሞች ሰላማዊ ሰልፎችን አካሂደን
ጥያቄዎቻችንን ስናቀርብ ቆይተን ስርዓቱ ያቀረብንለትን ጥያቄ ከመመለስ ይልቅ የማፌዝና በስላቅ ነገሮችን የማየት ስለነበረ ለአንዴና ለመጨረሻ ጊዜ ይህንን ወራሪ ኃይል ለማሽቀንጠርና የአባቶቻችን ርስት የሆነውን 4 ኪሎ ለመረከብ ለሰው ልጆች ሁሉ እኩልነትን የሚያሰፍን ለሰው ልጆች ሁሉ መከበርን ቅድሚያ የሚሰጥ ስርዓት ለመገንባት መላ ኃይላችን መላው ህዝባችን ከዚህ ስርዓት ጋር ትንቅንቅ ከገጠመ እነሆ 2 ዓመት ሞልቶታል። ለዚህ ማሳያው በበርካታ ወረዳዎች ስልጠናዎች ተካሂደዋል። በርካታ ያገዛዙ ቅጥረኛ ሰራዊት አፈር ድሜ በልቶ የጎጃም፣ የሸዋ፣ የጎንደርና የወሎ ቀጠናዎች መቀበሪያ ሆኗል። እናንተም ዛሬ በዚህ ፊት ለፊታችን ስትመረቁ የህዝባችሁ ብሶት አንገብግቧችሁ ለዘመናት ሲንከባለል የነበረውን የአማራ ህዝብ ጥያቄ ለመመለስ ልክ እንደ ትናንቱ የመጀመሪያ ዙር አባ ኮስትር ኮማንዶ ሰልጣኞች በባዶ እጃቸው ያገዛዙን ቅጥረኛ ኃይል አፈር ድሜ አብልተው እንደታጠቁ ሁሉ እናንተም የነዛን ትሩፋት አስከትላችሁ ጠላትን አይቀጡ ቅጣት የመቅጣት ትልቅ ራዕይ ሰንቃችሁ የተነሳችሁ የደጃዝማች በላይ ዘለቀ ልጆች መሆናችሁ ከፊታችሁ ይነበባል። ስለዚህ ጠላትን ለአንዴና ለመጨረሻ ጊዜ ከጎጃም ቀጠና፣ ከወሎ፣ ከሸዋ እንዲሁም ከጎንደር ቀጠና ለማስወጣት ወጣችሁ ወጣችሁ የአባቶቻችሁ ልጆች መሆናችሁ ሕያው ምስክር ነው። ቀይ በሬ ሲባል የመስዋዕትነት ምልክት፣ የተጋድሎ ምልክት ነው። እናም እላችኋለሁ የያዛችሁት ሰንደቅ ዓላማ ከ17 በላይ የአፍሪካ ሀገራት የነጻነት ምልክት ያደረጉት ዛሬ አገዛዙ ቤተ መንግስት ላይ እንዳይውለበለብ እና በተለያዩ ሀገሪቱ ከተሞች እንዳይውለበለብ የሚጸየፈው ነገኛ ያገዛዙ ስርዓት አሽቀንጥረን በመጣል በስርዓቱ ፍርስራሽ ላይ አዲስ ስርዓት ገንብተን የሚኒልክ ቤተ መንግስት ላይ የምናውለበልበው ነጻነት አርማችን ነው። እናም ይህንን ዓላማችንን ለማሳካት ቆርጠን ሁላችንም እንነሳ እላችኋለሁ። በድጋሜ ለ6 ወራት ሰልጥናችሁ ደከመ ሰለቸ ሳትሉ ለዛሬዋ ቀን ስለደረሳችሁ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። አመሰግናለሁ። አርበኛ ስም ወርሶ ሳይጀግና ዛሬም ይዋደቃል ሰንደቅሽ ለብሶ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ ክፍለ ጦር አባ ኮስትር ብርጌድ ጨምሩ 2ኛ ዙር ልዩ ኮማንዶ ተመራቂዎች የተሰጠን አደራ ህዝባችን የጣለብን አደራ በቀለም በሃይማኖት በማንነት ሳንገድብ ቆርጠን ለህዝባችን ልናገለግል ልንሰዋ ያንሰጥ በቅንነት እናገለግል በቅንነት እናገለግል ቃል እንገባለን ቃል እንገባለን ቃል እንገባለን።
በረፋይ ሲነቀንቁት እየበሰጨኝ መቼ ደፍሩ ነበር ጌታውን በአይንቁት እየነደደኝ ኢትዮጵያዊ ነኝ ስል እየጠራኝ በዘሬ እየበሰጨኝ አማራ ነኝ ስለው ለምን ከፋው ዛሬ እየነደደኝ ትክን እያልኩ ኢትዮጵያዊንማ ላዱስ ልበኝ አንተ ወይ እየበሰጨኝ የበደለኝ አማራነት ስሜን እንዴት አልመክተው እየነደደኝ የተፈተነው በቀኝ በግራ ጋር በደብዳል ስሙ ሲጠራ ጠኛነቶ ሳቅለበልበው እንደ ቦላጅቶ በርሳስ ቀለበው ያመድሰት ብሎ ከላይ ጭረው ሳነዱበት ሲቀጣጠሉበት አማራው ዝናቡ ዶፍ እያወረደ ፈቸለሰበት ጥሎ አዳፈነበት ቢያንቀሸቅሸኝ ነው ግፉ ቢበዛብኝ ድሮ ያልሁት ቤቴ ጫካመሸ ባለወርቅ ዙፋን አፄ ነጭ ለባሽ ንጉሥ ነው አባቴ አማራው ንጉሥ ነው አባቴ ተከተለው እንጂ ጠብንደግ ታገነ ገጠምነው ይትከደግግ ሽቶ በሸመተ የበሬውን ጠንጃ ማንም አያሰጠው የፋኑን ጠመንጃ አንድ እኩል ካልሆነ ያለ ክንድ ላይ ብቻ ነው ያለበቱ ልሙትላት ለሰንደቋ አንድ ኢትዮጵያ እና ነው ከሷ ወዲያ ሲተኩሰው ሲደማመሰው ምሽጉን ሲያፈርሰው በምድር ታንክ በሰማይ ጀት ይደባለቅ አንድ የገጥማን መስሎኝ ወዴት ልንላቀቅ ወይ ንቅንቅ وتولى وطلع ስልካችሁ እየቀረጻችሁ ያላችሁ ስልካችሁን ወደ ኪሳችሁ ያስገቡልን። የሰሜን የደቡብ የምዕራብ ምስራቁ የሚዲያ ህግ ስላለ ያበሻ ሰበው ይህንን በሚዲያ እንለቅቀው እንከሳለን። አንተ እኮ የጦር ገበሬው ባለ ሶሪ ልጅ ነህ ከሏ ተራራ ላይ ታሪክ የሰሩ የአርበኞች ልጅ እኮ አርበኛ ልጅ አባት ያስታጠቀውን ጠመንጃ ይፈታል እንዴ? ይፈታል ወይ? ተማነህ ሞራል ገበሬ ጥሩ እንዲሁ በማርያም በእናትህ ኮራ ቀበር ጀነን ጥራልኝ ፋኖ ብለህ ፋኖነት፣ አማራነት፣ ነፃነት፣ ኢትዮጵያዊነት፣ ጀግንነት፣ አሸናፊነት ራስ ክምታል እንደማሸት ተኩስ ጀውሳ በብሔር የኢትዮጵያ ጀግና ተነስ እምቢ በል አንድነት ክተት ለነፃነት ከዚህ በላይ ምን እስከን ነው የምንጠብቀው? ቋንጃው ሰብረቃ ፋኖ ሳተለው የወንዶቹ መንታ መንታውን እናትህ ትውለድ ባንዳ ልቡ እያበጠ
ያሟጣው መንበኝ ወንድ ልጅ ቆረጠ በአገር ማንነት በእምነቱ ከመጣ አጋንንቱ ይውጣ መሰከር እሺ እናመሰግናለን። እሺ ቆስራለሎ
Abi